ለመሆኑ በዓለም ታሪክ አንድን ታዋቂ ሀገር ቅርስ ለዛውም የፈረንሳይ ምልክት የሆነውን የኢፍል ታወር ለስንት ጎብኚ መዳረሻ የሆነውን ቅርስ ለብረት ነጋዴ የሸጠው ሰው አለ ቢሏችሁ ታምናላችሁ? ዛሬም ነግራችሁ ታሪክ ስለ አንድ ተራ ሌባ ሳይሆን በብልሃቱና በድፍረቱ ዓለምን ስላስገረመው ቪክቶር ሉስቲንግ ዘ አርቲስት ኦፍ ኮንፊደንስ ካመር የተባለለት ሰው ነው። ይህ ሰው የኢፍል ታወር ግንቡን አንድ ጊዜ ብቻ ሳይሆን ሁለት ጊዜ ለመሸጥ ሞክሯል። እንዴት ለሚለው ጥያቄ አብራችን ቆዩ። ታሪኩ የሚጀምረው በ1925 በፈረንሳይ ሀገር በፓሪስ ከተማ ነው። በወቅቱ ኢፍል ታወር እድሜው እየገፋ ስለነበረ ከፍተኛ የጥገና ወጪ ይጠይቅ ነበርና ግንቡን ለመጠገን ያሳሰበው የፈረንሳይ መንግስት ታዲያ ግንቡን ቢፈርስ ይሻላል የሚል ክርክር በባለስልጣናት ውስጥ መግባቱ ቪክቶር ሉስቲንግ በጋዜጣ ተጽፎ ያነባል። እዚህ ጋር ነው እንግዲህ የሉስቲንግ የጭንቅላት ስራ የጀመረው። በዚህ አጋጣሚ እንዴት መጠቀም እንዳለበት ያሰበው ሉስቲንግ ራሱን እንደ ከፍተኛ የመንግስት ባለስልጣን አስመስሎ በመዘጋጀት እጅግ ውድ በሆነ ሆቴል ውስጥ 6 ትልልቅ የብረት ነጋዴዎችን በሚስጥር ስብሰባ ይጠራና መንግስት ግንቡን ለመጠገን አቅም ስለሌለው ሊያፈርሰው ወስኗል። በዚህ ምክንያት እናንተ በጨረታ እንድትገዙት ተመርጣችኋል ብሎ አሳመናቸው። ነጋዴዎቹም በተሰበሰቡበት በታላቁ ሆቴል ሁኔታና በሉስቲንግ የንግግር ችሎታ ተታለው ነገሩን እውነት ነው ብለው አስላመኑ ግንቡን በጨረታ ተወዳድረው ለመግዛት እሺ ብለው ተቀበሉ። እና በዚህ ላይ ከስምምነት በኋላ ሉስቲንግ ያደረገው ነገር ለዚህ ለማጭበርበር ስራ የሚመች ከነጋዴዎች መምረጥ ነበረበት። እና የነጋዴዎች ቅድመ ሁኔታ በጥንቃቄ በማጥናት ከነጋዴዎች መካከል ታዲያ አንድሬ ፓይሰን የተባለ ሰው ዋነኛ ኢላማው አደረገው። ፓይሰን በፓሪስ ከተማ ዝነኛ መሆን የሚፈልግ ባለሀብት ስለነበረ ሉስቲንግ የሰውየውን ስግብግብነትና በትልቅ ነገር ታዋቂ የመሆን ፍላጎት ስለተረዳ እሱን ለማታለል ወሰነ። ነገር ግን የፓይሰን ሚስት በመጠራጠር ስለጀመረች እንዴት እንዲህ ያለ ትልቅ ነገር በሚስጥር ይሸጣል ብላ ጠይቃም ስለነበር ሉስቲንግ ማስተር ማይንድ መሆኑን ያሳየው ታዲያ ለፓይሰን ለብቻው ጠርቶ እንዲህ አለው፣ እኔ የመንግስት ሰራተኛ ስለሆንኩ ኑሮ ከብዶኛል፣ ጨረታውን እንድታሸንፍ ከፈለክ የተወሰነ ጉቦ ጨምርልኝ አለው። ይገርማቸዋል። ታዲያ ፓይሰን ይህንን ሲሰማ ጥርጣሬ ሁሉ ጠፋ። ለምን መሰላችሁ? በዛን ጊዜ በፓሪስ ከተማ የነበሩ የመንግስት ባለስልጣናት ጉቦ የሚቀበሉ ሙሰኞች ስለነበሩ እውነተኛ የመንግስት ባለስልጣን ካልሆነማ ጉቦ አይጠይቀኝም ብሎ አሰበና ኢፍል ታወር ለመግዛት ወሰነ። ሉስቲንግ ታዲያ ፓይሰን እንዳሳመነው ሲረዳ በሚሊዮን የሚቆጠር ገንዘብ እና ለግንቡ መግዣና ለጉቦ ተቀብሎ በሰዓታት ውስጥ ከሀገር ጠፋ። ፓይሰን ግዢውን ጨርሶ ግንቡን ለማፈራረስ ሰራተኞችን ይዞ ሲመጣ ነገሩ ሁሉ ተንኮልና ማታለል መሆኑን ስላወቀ በሀፍረት አንገቱ ደፍቶ ወደ ቤት ተመለሰ። ለፓይሰን እዚህ ላይ ነበር ሌላ ውርደት። ተታለልኩ ብሎ ለፖሊስ እንዳያመለክት ፓይሰን በፓሪስ ከተማ በጣም ከበርቴ ሀብታም ስለነበረ የኢፍል ታወርን ገዛው ብሎ የተታለለ ሞኝ ተብሎ በፓሪስ ህዝብ መሳቂያና መሳለቂያ መሆን አልፈለገም። እና ፓይሰን ለፖሊስ እንዳላመለከተ የሰማ ሉስቲንግ ከጥቂት ወራት በኋላ ተመልሶ ግንቡን ለሁለተኛ ሰው ለመሸጥ ሞክሮ ነበር። ድፍረት አይገርምም? አንድ ጊዜ አታሎ ለሁለተኛ ለመሸጥ መሞከር። ነገር ግን ሉስቲንግ በሁለተኛ ሙከራ ሊያዝ ሲል ወደ አሜሪካ አምጥተዋል። ነገር ግን ቪክቶር ሉስቲንግ በኋላ ላይ በአሜሪካ ፖሊሶች ተይዞ አልካትራዝ የተባለው ወህኒ ቤት መግባቱን ታሪኩ ያሳያል። ይህ ታሪክ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ። ሼር ቆይልኝ።